ዓመታት የተገኘ ታማኝነትና ስኬት ጊፍት ሪል ስቴት ማህበረሰብን ይገነባል። ቦታ በተመቻቹ አካባቢ ለኑሮም ሆነ ለኢንቨስትመንት ብትኖሩበትም ሆነ ብታከራዩት ወላትፋችሁ መሸጥ ብትፈልጉ በሚያዋጣችሁ ሰፈር ሁሉ እንደሁም ጊዜው በምቹና ተወዳጅ ዲዛይን በአስተማማኝ ጥንካሬና ጥራት ቃል በተገባው ቀን የምትረከቧቸው የጊፍት ቤቶችን በተመጣጣኝ ዋጋ ይሰመርበት ይዞ ወደ ቀረበበት እጅግ ልዩ የሆነ ለ3 ቀናት የሚቆይ የሽያጭ ዘመቻ ማስጀመሪያ መርሃ ግብር መኖር በጊፍት መንደር እያልን እንኳን ደህና መጣችሁ ልንላችሁ እንወዳለን። እባካችሁ ይህን ልዩ ቀን ሞቅ ባለ ጭብጨባ ተቀበሉልኝ። አመሰግናለሁ። ክቡራትና ክቡራን፣ የጊፍት ቢዝነስ ግሩፕ አባል የሆነው ጊፍት ሪል ስቴት በ1980ዎቹ ተጠንስሶ በ90ዎቹ ገደማ ወደ ግንባታ ኢንዱስትሪ የተቀላቀለ በየጊዜው እየጨመረ የመጣውንና በመንግስትም ሆነ በጊዜው እየሞከሩ በነበሩ ጥቂት የግል ቤት አልሚዎች ጥረት ብቻ ሊፈታ የማይችለውን የመኖሪያ ቤት እጥረት ለመፍታት የራሱን አስተዋጽኦ ለማድረግ የተነሳ ድርጅት ነው። ታሪኩን አጠር ለማድረግ እኔ ያው በጣም ስራውን ወደ ልቤ ወስጄ ስለምሰራው ረዘም ልል ይችላል፣ ከወዲሁ ይቅርታ ጠይቃለሁ። ታሪኩን ግን አጠር ለማድረግ በዚሁ ራዕይ መሰረት በርካታ ተግዳሮቶችን በብዙ ትግልና ጥንካሬ በማለፍ ጊፍት መንደር አንድን በየካ ክፍለ ከተማ ሲኤምሲ አካባቢ በ16,000 ካሬ መሬት ላይ በአስደናቂ ጥራትና እጅግ ዘመናዊ የሆኑ መንደሮችን ገንብቶ ለነዋሪዎች አስረከበ። በዚህም ከፍተኛ የበረራ ጫማውን እንደምታውቁት ከ38,000 ጫማ በላይ ከፍ በማለት ከዚህ በኋላ ለሕዝብ የገባውን ቃል በታማኝነት አንድም ሳይሸራረፍ መፈጸም እንደሚችል በማመን ከዛው ከፍታ ላይ ሳይወርድ በቀጣይ ደግሞ የዛሬ 7 ዓመት ገደማ ጊፍት መንደር 2ን በ95,000 ካሬ ሜትር መሬት ላይ በሲኤምሲ አካባቢ እጅግ በጣም በሚያምረው ከፍ ባለው ንጹህ አየር ባለበት ዘመናዊ ቤቶች ገንብቶ የወቅቱ የፊጂ ፕሬዝዳንት እና ሌሎችም ከፍተኛ ኃላፊዎች በተገኙበት በክብር ቤት ለምቦሳ ብሏል። ይህንን መድረክ ለመምራት እኔም እጅግ በጣም ደስ የሚል እድል ገጥሞኝ ነበር። እዚህ ጋር እንደምታዩት ክቡር ፕሬዝዳንት ዶክተር ሙላቱ ተሾመና ክቡር አቶ ገብረየሱስ ነው የምታዩት። እኔም አለው ዛሬ የዛሬ 7 ዓመት ጸጉር ነበረኝ። እንግዲህ ይህ በጣም የሚያስደስት እድል ነበር ለእኔ በግሌ የገጠመኝ ማሳያ ስለሆነኝም በጣም ደስ ይለኛል። ይህንን ልዩ ስነስርዓት ነዋሪዎች የእድሜ ልክ ለልጅ ልጅ የሚተርፍ ቅርሳቸው ሲረከቡ አይቻለሁ። በዚህም ስኬት ሳይኩራራ እንግዲህ ጊፍት በለሚ ኩራ ክፍለ ከተማ ወረዳ 2 ፈረስ ቤት አካባቢ ለመኖሪያ ተመራጭ በሆነው ሰፈር በ54,000 ካሬ ሜትር መሬት ላይ የተጣለለውን ጊፍት መንደር 3ን በድምሩ ከ2,100 ቤቶች በላይ የያዘ እጅግ ዘመናዊ መንደር ገንብቶ ከዛሬ 10 ወራት በፊት ለሚያከብራቸው ገዢዎቹ ማስረከብ ችሏል። አይ ቲንክ ለዚህ ሞቅ ያለ ጭብጨባ ያስፈልጋል። ሶስተኛውን የጊፍት መንደር እጅግ የተለየ የሚያደርገው ከ2 እስከ 24 ወለል ያላቸው የተለያዩና የሰውን ሁሉ ፍላጎት በአንድ ግቢ ውስጥ የሚያስተናግዱ አፓርታማዎችን፣ ቪላዎችን፣ ታውን ሃውሶችን እንዲሁም ሮ ሃውሶች የምንላቸውን ያቀፈ በመሆኑ የነዋሪዎችን ኦል ኢን ዋን የምንለውን ብዙ ጊዜ 5 ኢን 1 የተለመደ አነጋገር አለ። ኦል ኢን ዋን ፍላጎት ለማርካት እጅግ ውብና ሰፋፊ የንግድ ሱቆችን ያካተተ በጣም ግዙፍ ሞል በአሁኑ ሰዓት እየገነባ መሆኑ ነው። ፈረንጆች ይህንን ኮንቪኒየንት ስቶር ይሉታል። ነው ወይ የሚያስፈልጋችሁን ነገር ሩቅ ሳትሄዱ የምታገኙበት ማለት ነው። ሌላው መንደር 3ን ልዩ የሚያደርገው አብዛኞቹ ቤት ገዢዎች በተለይም በአሜሪካ የሚኖሩ በቀን እስከ 16 ሰዓት ድረስ ላባቸውን ጠብ አድርገው እግራቸው እስኪንቀጠቀጥ ሰርተው ለፍተው አገራቸው ኢትዮጵያ ላይ ለራሳቸውና ለቤተሰብ ቅርስ ለማኖር የሚተጉ ወገኖችን የጊፍት መስራችና ዋና ስራ አስፈጻሚ ራሳቸው አቶ ገብረየሱስ እዛው አሜሪካ ድረስ በመሄድ ከስቴት ስቴት እየዞሩ እንደ ኢስፓና ያሉ ግዙፍ ፕሮግራሞች ላይ እየተገኙ ኑ ግድ የላችሁም ሀገራችሁ ላይ ቆንጆ ቤት እንስራላችሁ ብለው ቀስቅሰውና አሳምነው ያመጧቸው የገቡትን ቃል ሳይሸራረፍ በክብር ያስረክቧቸው በጊዜው ትንሽ በሚባል ገንዘብ በእምነት እነዚህ የጊፍት ቤቶች ላይ ኢንቨስት ያደረጉ ኢትዮጵያውያን ዛሬ ላይ እስከ 15 እና 20 እጥፍ ድረስ አትርፈው መሸጥ ቢፈልጉ የሚችሉት ንብረት ያፈሩ እጅግ አመስጋኝ ወገኖች አሉበት። አቶ ገብረየሱስም ቃላቸውን በመጠበቅ ከመላው ስታፋቸው ጋር በህይወታቸው ውስጥ ትልቅ የህይወት ዘመን እርካታን ያገኙበት እንዲሁም ክብርን መነሳሳትንም ለአዲስ
ሞራል ያገኙበትን ፕሮጀክት መሆኑን ማስታወስ ፈልጋለሁ። እስኪ ለእኚህ ጠንካራ ሰው አይ ቲንክ ሰለብሬት እናደርጋቸው ጭለማ ደስ ይለኛል። እድሜ ይስጥልን በርቱ ለማለት በዚሁ እፈልጋለሁ። እንግዲህ እኔም እዚህ ቆሜ ይህንን ሳወራ እንደ ስራ ሳይሆን ከልቤ እውነት ኮንቪክሽኑ ኖረኝ እንደማወራ እንድታውቁልኝ እፈልጋለሁ። ክቡራትና ክቡራን፣ አሁንም እንግዲህ ነገሩን አጠር ለማድረግና ፈረንጆቹ እንደሚሉት ፋስት ፎርወርድ ብለን ትንሽ ወደፊት ፈጠን እናደርገውና ጊፍት ዛሬ በርከት ያሉና የሚያጓጉ የመኖሪያ ቤቶችን ፕሮጀክቶችን ለቀጣይ 3 ወራት ከዚህ ከለገሃር እጅግ ግዙፍ የሆነ ምናልባትም ከ84,000 ካሬ መሬት በላይ ያለበት ቦታ ላይ እነዚህ ሳይቶች ጀምሮ ከ4,000 በላይ ቤቶችን እጅግ ዘመናዊ ቤቶችን ከዚህ ከመንገዱ ማዶ ያለውን በኋላ የመጎብኘት እድል ይኖራቸዋል። በእናንተ ፊት ሽያጭ ሲያስጀምር እጅግ ከፍተኛ ደስታ ይሰማዋል። እንግዲህ ቤት ፈላጊዎች በ2% ብቻ እዚህ ከጀርባ ተስፋል ግልጽ ከ2% ጀምሮ በመክፈል እስከ 30% ድረስ የሚቀንስ እጅግ ልዩ ቅናሽ የምታገኙበት በቃል መሰረት የምትረከቧቸው ጽድት ያሉ ዘመናዊ ቤቶችን በከተማችን አዲስ አበባ አይን የሆኑ ሎኬሽኖች ላይ ከዛሬ ጀምሮ ለ3 ቀናት እዚሁ ለገሃር ላይ ሙሉ ቀን እየተገኘን የምናስተናግዳችሁ ይሆናል። ኑ የጊፍት ቤቶችን ግዙ እያለ ጥሪ ያቀርባል። ክቡራትና ክቡራን፣ የመጨረሻ መልእክት የሚሆነው ጊፍት ሪል ስቴት እና የጊፍት ቢዝነስ ግሩፕ ኩባንያዎች ከፈጠሩት በሺህ የሚቆጠር የስራ እድል ባለፈ ከትርፋችን ለህብረተሰባችን በሚለው እጅግ ከልብ የመነጨ ሀገርና ወገንን የማገልገል የማገዝ መርህ በርከት ባሉ ሀገራዊና ህብረተሰብ ተኮር ፕሮጀክቶች ላይ በጣም ብዙ ሚሊዮን መቶ ብሮች እያወጣ ከሚሰራቸው ድንቅ ስራዎች ውስጥ ጥቂቱን ማንሳት ፈልጋለሁ። በጣም በቅርቡ ከወራት በፊት በቤት ችግር ይሰቃዩ ለነበሩ ወገኖች ከአዲስ አበባ ከተማ አስተዳደር ጋር በመተባበር በቦሌ ክፍለ ከተማ አውራሪስ ሆቴል አካባቢ ወይም ከሆቴሉ ፊት ለፊት ወይም ከ22 ጤና ጣቢያ መለስ ስትሉ በግራ በኩል የከተማ አስተዳደሩ ባቀረበው መሬት ላይ ከ92 ሚሊዮን ብር በላይ በማውጣት ለ30 አባወራዎች ቤት ገንብቶ ማስረከቡ፣ እንዲሁም እነዚህን 30 ቤቶች ካስረከበ በኋላ ደግሞ በለሚ ኩራ ክፍለ ከተማ ሰሚት አካባቢ እንደዚሁ ለ40 አቅመ ደካማና አነስተኛ ገቢ ላላቸው ቤተሰቦች ከ70 ሚሊዮን ብር በላይ በማውጣት ውብና ዘመናዊ ቤቶችን እንደዚሁ ማስረከብ መቻሉ። አሁን ደግሞ ሌላው ሰርፕራይዝ እጅግ ደስ ያለኝ ነገር ቤት ሳይሆን ህንፃ ነው። ይህን በደንብ ስሙኝ። ህንፃዎች በቅርቡ የሚመጡና እንደዚሁ ለአቅመ ደካሞች የሚደርሱ ይሆናሉ ማለት ነው። በዚህ ሁላችንም በእውነት ደስ ሊለን ይገባል። ጊፍት ለሌሎች ያለ ስስት መቆረስ በመቻሉ። ከዛ ውጭ ጊፍት ሪል ስቴት እንግዲህ ቁጥር ስፍር የሌለው ድጋፍ ለተለያዩ ሀገራዊ ፕሮጀክቶች፣ ጉዳት ለደረሰባቸው ወገኖች፣ ለልብ ህሙማን ማዕከል፣ ለተማሪዎች ምገባ፣ ለትምህርት ቤት እደሳት፣ ለቀይ መስቀል እንዲሁም ለመቄዶንያ ያረጋውያንና የአእምሮ ህሙማን መርጃ ማዕከል ተዘርዝሮ የማያልቅ ድጋፍ እያደረገ ያለ ታላቅ ሀገር ሀብት ነው። ክቡራትና ክቡራን፣ ከጊፍት ቤት ስትገዙ ከታመነ እንዲሁም ጥራትንና ክብርን ዋና ምሮ ካደረገ ድርጅት አስተማማኝ ንብረት ማፍራት ብቻ ሳይሆን በሚሰራቸው በርካታ መልካም ስራዎች ውስጥ ላሉት በረከቶች ምክንያትም እንደገና የበረከቱ ተካፋዮች እንደምትሆኑ ላስታውሳችሁ እወዳለሁ። በድጋሚ እንኳን ደህና መጣችሁ ስል በጣም ደስ እያለኝ ነው። ለዚህ ዘለግ ያለ መግቢያ ይቅርታ እንዳደረጋችሁልኝ በጭብጨባ አሳየኝ። በጣም አመሰግናለሁ። በዚሁ የእንኳን ደህና መጣችሁ መልዕክት እንዲያስተላልፉ የተከበረው አቶ ሰለሞን ደበበ ወደ መድረክ እንዲመጡ በክብር ጋብዛለሁ። አቶ ሰለሞን የጊፍት ሪል ስቴት ምክትል ዋና ስራ አስፈጻሚ ናቸው። እባካችሁ አቶ ሰለሞንን በጭብጨባ ወደ መድረክ ጋብዙ። አቶ ታዬን እጅግ በጣም ነው የማመሰግነው። እንግዲህ የሞክሼ ብዛት አለ እዚህ ሰለሞኖች ብዙ ናቸው። ዛሬ ዕለቱ ደግሞ ሐሙስ ነው እና ቀኑም ቅዱስ ነው እና እኔ ሰለሞን አሊ ይባላለሁ። ክቡር አቶ ገብረ ኢየሱስ ኢጋታና አቶ ሰለሞን ደበበ ፈቅደውልኝ እንኳን ደህና መጣችሁ እንድል ወደዚህ መጥቻለሁ ማለት ነው። ተፈቅዶልኛል። እንግዲህ ጊፍት ጥላ ከለላ ነው። ዛሬ ደግሞ መኖር በጊፍት መንደር። ቅድም ታዬ ጓደኛ የረጅም ጊዜ ቁጥር 2 ሲመረቅ እኔም የኢትዮጵያ ቀይ መስቀል ማህበር ሰራተኛ ሁኜ በዛ ትልቅ የመንደር 2 ምረቃ ላይ ተገኝቻለሁ። ያው እንደሱ ጸጉሬም ብዙም ባይመለጥም መለጥለጥ ብሏል ማለት ነው። አመሰግናለሁ። እንደገና የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የተከበራችሁ የጊፍት ቢዝነስ ግሩፕ
የበላይ አመራር አካላት፣ የጊፍት ቤተሰቦችና ደንበኞች፣ የሚዲያ ተቋማት፣ ክቡራትና ክቡራን፣ ከሁሉ በማስቀደም የጊፍት ሪል ስቴት መኖር በጊፍት መንደር በሚል መሪ ቃል ባዘጋጀው በዚህ ልዩ የሽያጭ ዘመቻ ማስጀመሪያ ስነ ስርዓት ላይ ለመሳተፍ በመካከላችን ስለተገኛችሁ በመላው የጊፍት ሪል ስቴት ሰራተኞች ስም ከፍተኛ ምስጋና እያቀረብ እንኳን ደህና መጣችሁ እላለሁ። አሁን የምንገኘው ለገሃር በሚገኘው የጊፍት መንደር ነው። ይህ የጊፍት መንደር አራተኛው የጊፍት ሪል ስቴት መንደር ነው። እንደምታውቁት ቅድምም እንደተገለጸው ባለፉት 3 አስርተ ዓመታት ጊፍት 3 ትላልቅ መንደሮችን ሰርቶ ለህዝቡ አስረክቦ ጥሩ የመኖሪያ አካባቢ እንዲኖሩ በማድረግ ግንባር ቀደም ሚና እየተጫወተ ሪል ስቴት ነው። ጊፍት ከዚህም በላይ ከትርፋችን ለማህበረሰባችን ለህብረተሰባችን በሚል መርህ ቅድም ሊገለጽ እንደተሞከረው በርካታ ጊፍት ሪል ስቴት ደንበኞችም ይሁኑ አዲስ ደንበኞች መልካም አጋጣሚ መሆኑን በዚህ አጋጣሚ የጊፍት ሪል ስቴት እየገለጸ ይህን ልዩ ሽያጭ እንዲጠቀሙ በዚህ አጋጣሚ መልእክት ለማስተላለፍ እንፈልጋለን። በመሆኑም በድጋሚ እንኳን ደህና መጣችሁ እያልኩ ክቡራን የበላይ አመራሮች በፈቀዱልኝ መሰረት ይህ የሪል ስቴት ልዩ ሽያጭ በይፋ መጀመሩን በታላቅ አክብሮት እገልጻለሁ። አመሰግናለሁ።